ከጊዜ የሚበልጥ አስተማሪ የለም ይባላል። ምክንያቱም ሁኔታዎች ሰውን መቼ እንደሚለውጡት ማንም አያውቅምና። አንድ ወቅት የከተማዋ ትላልቅ ማፊያዎች እንኳን አይተውት በፍርሃት ይንቀጠቀጡለት የነበረ ሰው ዛሬ ራሱን ለውጦ ሰላማዊ ህይወት መምራት ቢጀምርም፣ ነገር ግን በድንገት የእሱን መልካም ጎን አይተው ሁሉም እንደ ደካማ ይቆጥሩት ይጀምራሉ። ነገር ግን አንበሳ ዝም ስላለ እንደ ድመት ቆጥሮ መሳሳት ህይወትን ሊያስከፍል ይችላል። አንድ ቃል ልገባላችሁ የምፈልገው ነገር ቢኖር ዛሬ በጣም ምርጥ ፊልም ነው ይዤላችሁ የመጣሁት። እሱን ደግሞ ራሳችሁ መጨረሻውን አይታችሁ ትመሰክራላችሁ። ታሪኩ ሲጀምር በደቡብ ኮሪያ ውስጥ የምትገኘውን ሲኦል የተባለችን እንደ ስሟ ሰይጣን የሆኑ ማፊያዎችን አቅፋ የያዘች ከተማን እያሳየን ነው። ጃክ የሚባለው የአካባቢው አስፈሪ ወሮበላ ደግሞ ከ10 ዓመት የእስር ቆይታ በኋላ ከእስር ተፈቶ አዲስ ህይወት ለመጀመር ሰንፍላወር ወደሚባለው ወደ እንጀራ እናቱ ምግብ ቤት ለመጓዝ በባቡር ተሳፍሮ ሲጓዝ እያስመለከተን ነው። ከ10 ዓመታት በፊት ጃክ የአንድን ወጣት ህይወት ስላጠፋ ላለፉት 10 ዓመታት በእስር ቤት ለመቆየት ተገዶ ነበር። ነገር ግን ጃክ በእነዚህ 10 ዓመታት ውስጥ ሙሉ በሙሉ ተለውጦ አሁን እንደ ማንኛውም ተራ ሰው ከመንደሩ ሰዎች ጋር በሰላም መኖር ይፈልጋል። በአሁኑ ሰዓትም ጃክ በጣም ጥንቁቅ በመሆን እያንዳንዱን እንቅስቃሴውን መዝግቦ ራሱን ለመግዛት ይሞክራል። በደብተሩ ላይ መቼም ቢሆን አልኮል እንደማይጠጣ፣ እንደማይጣላና መቼም እንደማያለቅስ ጽፏል። በዚህ ጊዜም ጃክ ጥቂት ምግብ አውጥቶ ይመገባል። ከተመገበ በኋላም በማስታወሻ ደብተሩ ላይ ምግብ መብላት የሚለውን እቅድ ይሰርዟል። መንደሩ እንደደረሰም ወደ እንጀራ እናቱ ምግብ ቤት ይሄዳል። እዚያም የእንጀራ እናቱ ባትኖርም የእንጀራ እህቱ ኪም ግን በቦታው ነበረች። ጃክ በዚህ ዓለም ላይ ምንም አይነት ቤተሰብ ባይኖረውም ከ10 ዓመታት በፊት የዚህ ምግብ ቤት ባለቤት ጃክን እንደ ልጁ አድርጋ አስጠግተው ነበር። ነገር ግን የእንጀራ እህቱ ኪም ጃክን ያን ያህል ስለማትወደው አሁን የእንጀራ እናት እዚህ የለችም፣ ስለዚህም አሁን ሂድና ማታ ላይ ተመለስ ትሏለች። ጃክም በእንጀራ እናቱ ምግብ ቤት ውስጥ ቦታ በማጣቱ ለመታጠብ ወደ ህዝብ መታጠቢያ ቤት ያመራል። እዚያም ላለፉት 10 ዓመታት እስር ቤት በመቆየቱ በዘመናዊ ቴክኖሎጂ የተሰራውን ቁልፍ መክፈት አቅቶት እየታገለ ሳለ የቦታው ኃላፊም በጃክ የባላገር ድርጊት ተናዶ ጃክን የማይሆን ነገር ይናገረዋል። ኋላም ግን ጃክ ለመታጠብ ልብሱን ሲያወልቅ ኃላፊው መጥቶ በጃክ አካል ላይ ያሉትን ንቅሳቶች ያይና አፉን ከፍቶ ይቀራል። ምክንያቱም እነዚህ ንቅሳቶች የሚነቀሱት የሀገሪቱ አደገኛ ወሮበሎች የነበሩ ሰዎች ብቻ ነበሩ። በሚቀጥለው ትዕይንት ደግሞ በመንገድ መካከል የሆኑ ሰዎች አንዲት ሴትን በከባድ ሁኔታ ሲደበድቧት እናያለን። አቅራቢያው ፖሊስ ቢኖርም እነሱ ግን እንደ ድራማ ትዕይንቱን ከርቀት ይከታተላሉ። ምክንያቱም እነዚያ ወሮበሎች በከተማው ትልቁ ጋንግስተር ለነበረው ካዛማ ለተባለው ሰው የሚሰሩ ነበሩ። ካዛማ ደግሞ እንኳን ለፖሊስ ለመንግስት ራሱ የሚያስፈራ ወንበዴ ነበር። በሌላ በኩል ቹልቡል የተባለ ጋንግስተር በአንድ መጠጥ ቤት ውስጥ የዋህ የሆኑ ወጣቶችን በረድፍ አቁሞ እንደ አሻንጉሊት ሲደበርባቸው እናያለን። ነገር ግን በዚያ ቅጽበት ጃክ እዚያ ይደርሳል። የጃክ ገጽታ ፈሪና ቀጭን ይመስል ነበር። ነገር ግን ቹልቡል ልክ ጃክን እንዳየው አይጥ እንዳየ ድመት ጭጭ ብሎ በመቆም ለጃክ ልዩ አክብሮት ማሳየት ይጀምራል። ምክንያቱም ቹልቡል ጃክ ምን ያህል አደገኛ ሰው እንደሆነ ጠንቅቆ ያውቅ ነበር። ከዚህ በኋላ ጃክ ሽንቺ ወደሚባለው የከተማዋ ሌላ ጋንግስተር ይሄዳል። ሽንቺ የጃክ የድሮ ጓደኛ ሲሆን በወቅቱ ሽንቺና ቹልቡል ሁለቱም በጃክ ፊት እንደ ውሻ ጅራታቸውን ያወዘውዙ ነበር። በሰዓቱ ሁለቱም ለጃክ ይሰሩ የነበሩ ሲሆን ጃክ ደግሞ አለቃቸው ነበር። ነገር ግን ጊዜ ተለውጦ አሁን ሽንቺ ለጃክ እርዳታ ካስፈለገህ ልትነግረኝ ትችላለህ ይለዋል። ነገር ግን ጃክ አሁን ሰላማዊ ህይወት ለመኖር ስለወሰነ ከእንደዚህ አይነት ሰዎች ሙሉ በሙሉ መራቅ ይፈልጋል። ጃክም ለሽንቺ ደህናሁን ብቻ ብሎት ጥሎት ይወጣል። ነገር ግን ሽንቺ በጃክ እስር መውጣት አልተደሰተም ነበር። ምክንያቱም ጃክ ወንበሬን ይቀማኛል የሚል ፍርሃት ነበረው። በዚህም ምክንያት ሽንቺ ጃክን እንዲከታተሉት ጥቂት ሰዎችን ያዛቸዋል። አመሻሽ ላይ ጃክ ወደ እንጀራ እናቱ ምግብ ቤት ይሄዳል። ሲገባ የእንጀራ እህቱ ኪም አይታው እናቷን ትጠራላታለች። የእንጀራ እናቱም ጃክን በማየቷ በጣም ደስ ብሏት እየሮጠች መታ ታቅፈዋለች። ከዚህ በኋላ ሶስቱም በምግብ ጠረጴዛ ዙሪያ ይቀመጣሉ። የምግብ ቤቷ ባለቤትም ማለትም የጃክ የእንጀራ እናት ለጃክ በእጇ ታጎርሰዋለች። ምንም እንኳን ጃክ የገዛ ደም ልጇ ባይሆንም ከወለደችው ልጇ በላይ ተወደው ነበር። ነገር ግን የእንጀራ እህቱ ኪም ጃክን ያን ያህል አትወደውም። ስለዚህም ከራት በኋላ ኪም ለጃክ እናቴ እንደ ልጇ ብታይክም
እኔ የገዛ ልጇ መሆኔን አትርሳ። በዚህ ቤት መኖር ከፈለክም የኔን ትዕዛዝ ማክበር አለብህ። ስለዚህም እኔ ዕቃ ሳጥብ አንተ ቤት ትጠርጋለህ፣ እኔ ስማር ደግሞ አንተ ወለሉን ታጥባለህ ትሏለች። የማፊያ ቡድን ለነበረ ሰው ቤት ውስጥ ጉድ ጉድ ማለት ባይጥመውም ጃክ ግን በነገሩ ይስማማል። ማታ ላይ ጃክ ለመተኛት ሲሄድ በጭራሽ አልኮል እንደማይጠጣ ከማንም ጋር እንደማይጣላና እንደማያለቅስ በልቡ እንደገና ለራሱ ቃል ይገባል። በሚቀጥለው ትዕይንት በከተማዋ መሃል ካዛማ የተባለውን ፖለቲከኛ እናያለን። አሁን ካዛማ የከተማዋ ከንቲባ ሆኗል። እዚያም ለህዝቡ የከተማዋን እያንዳንዱን ስራ በታማኝነት እሰራለሁ ብሎ ይፎክራል። ህዝቡን በካዛማ በመተማመን መፈክር ያሰማሉ። ነገር ግን ካዛማ መኪና ውስጥ እንደገባ እጁን መጥረግ ይጀምራል። ምክንያቱም ያንን እጅ ህዝቡን ጨብጦበት ነበር። ካዛማ በህዝብ ፊት ራሱን ታማኝ ሰው አድርጎ ያሳይ እንጂ በእውነቱ ግን ድሃዎችን ይጸየፋል። ለራሱ ጥቅም ሲል ብቻም በህዝቡ መካከል ድራማ እየሰራ እምነታቸውን ያተርፋል። እንዲሁም የፖለቲከኛ ከንቲባ ከመሆኑም ባሻገር በከተማ ውስጥ የወረበሎች ቡድን የሚያንቀሳቀስ አደገኛ ሰው ነው። ሽንቺና ቹልቡልም ለዚህ ፖለቲከኛ እንደሚሰሩ ከታሪኩ እንረዳለን። በነጋታው ጃክ ንቅሳቱን ከአካሉ ላይ ለማስወገድ ወደ ሐኪም ዘንድ ይሄዳል። ነገር ግን ሐኪሙ በጃክ ላይ ያሉትን ንቅሳቶች አይቶ እነዚህን ንቅሳቶች በሙሉ ለማስወገድ በሌዘር መታከም አለብህ፣ ይህም ብዙ ገንዘብ ይጠይቃል ይለዋል። በተጨማሪም እነዚህን ንቅሳቶች ከአካሉ ካስወገዳቸው በሰውነቱ ላይ የጎላ ጠባሳ ስለሚቀር ባያስጠፋው እንደሚሻል ይመክሯል። ጃክም የሐኪሙን ምክር ተቀብሎ ንቅሳቱን ላለማስወገድ ይወስናል። በሚቀጥለው ትዕይንት የጃክ እናት ቀጥታ ወደ ፖለቲከኛው ካዛማ ቢሮ ስትሄድ እናያታለን። ካዛማ የጃክን እናት ምግብ ቤት ገዝቶ በቦታው ላይ የገበያ ማዕከል ለመገንባት አቅዶ ነበር። ስለሆነም በምግብ ቤቱ ዙሪያ ያሉ የሁሉም ሱቆች ባለቤቶች ቦታቸውን ለካዛማ ሽጠዋል። አሁን የቀረው የጃክ እናት ምግብ ቤት ብቻ ነው። ነገር ግን የጃክ እናት ለፖለቲከኛው በምንም ያህል ዋጋ ቢሆንም ምግብ ቤቴን አልሸጥልህም ስትል በግልጽ እምቢታዋን ትነግረዋለች። ይህንን ሲሰማ ግን ካዛማ ይናደዳል። ምክንያቱም ከሌሎች ሰዎች የገዛው መሬት መሃል ላይ የጃክ እናት ምግብ ቤት ይገኛል። ስለዚህ የጃክን እናት ምግብ ቤት እስካልገዛ ድረስ የገበያ ማዕከሉን መገንባት አይችልም። በመሆኑም ፖለቲከኛው ለጃክ እናት የመሬቷን እጥፍ ዋጋ ለመክፈል ጥያቄ ያቀርብለታል። ነገር ግን የጃክ እናት በድጋሚ እምቢ ብላ ትወጣለች። በሌላ በኩል ማታ ላይ ጃክ በጣሯ ላይ ሲጋራ ሲያበራ እህቱ እዚያ ትመጣለች። ጃክም እህቱን እንዳየ ሲጋራውን ይደብቀዋል። ነገር ግን እህቱ ጃክ ሲጋራ ማጨሱን አስቀድማ አይታው ነበር። ስለዚህም ለጃክ እያደረኩ የነበረውን ስራ ቀጥልበት ትሏለች። ጃክም እንደገና ሲጋራ ማጨሱን ይጀምራል። ያኔ ግን እህቱ የሲጋራ ሽታ አልወድም ትሏለች። ጃክም ይህንን ሲሰማ ሲጋራውን ጥሎ እንደ አልኮሉ ሁሉ ሲጋራንም በማስታወሻ ደብተሩ ላይ ሰርዞ ለዘለቄታ ይተዋል። በነጋታው ጃክ ገንዘብ ለማግኘት ወስኖ በአንድ የመኪና ጋራጅ ውስጥ ስራ ይጀምራል። በዚያ ቅጽበት ሁለት ፖሊሶች እዚያ በቦታው ሲያልፉ አንደኛው ፖሊስ ጃክን በጋራጅ ውስጥ ሲሰራ አይቶ ይደነግጣል። ለባልደረባውም ጃክ እንዲህ ሙሉ በሙሉ ተለወጠ ብዬ ማመን አልችልም ይለዋል። ፖሊሱም ለባልደረባው ስለ ጃክ ያለፈ ህይወት ሲናገር እንዲህ ይላል። ይህ ያ በወቅቱ ሽንቺና ቹልቡል ሊፈሩት የነበረው ጃክ ነው። ሁልጊዜም ከኋላው እንደ ውሻ ጅራታቸውን እያወዛወዙ ይከተሉት ነበር። ምክንያቱም ጃክ በጣም አደገኛ ተዋጊና በከተማዋ በሙሉም ጧቂ ሰው ነበር። ፖሊሱም ስለ ጃክ የበለጠ ሲያስረዳ በእርግጥ ጃክ በጣም ጥሩ ተዋጊ ነበር። ነገር ግን አልኮል ሲጠጣ የበለጠ ጨካኝ ስለሚሆን በፊቱ የሚመጣው ማንኛውም ሰው በከባድ ሁኔታ ይደበድብ ነበር። አንድ ጊዜም ጃክ በሰከረበት ወቅት 6 ሰዎች ተባብረው ጥቃት አደረሱበት። እነዚያ 6 ሰዎች ፖለቲከኛው ካዛማ ጃክን እንዲገሉት የላካቸው ነበሩ። ነገር ግን ጃክ ብቻውን እያንዳንዳቸውን እያዳፋ አፈር ከእድሜ ያብልቷቸው ነበር። በዚያ ውጊያ ወቅት የጃክ 2 ባልደረቦች ቹልቡልና ሽንቺ ጃክን ከመርዳት ይልቅ ከጎን ቆመው ይከታተሉት ነበር። በውጊያ ወቅትም ጃክ አንዱን ወጣት ህይወቱ እስኪያልፍ ድረስ በከባድ ሁኔታ መታው። በወጣቱ ሞት ምክንያትም ጃክ የ10 ዓመት እስራት ተፈረደበት። ጃክም ወደ እስር ቤት ተወርውሮ በእነዛ 10 ዓመታት ውስጥ እስር ቤት ሲማቅቅ፣ ቹልቡልና ሽንቺ ግን ጃክ የገነባውን ቢዝነስ በመጠቀም ከተማዋን መግዛት ጀመሩ። ነገር ግን የዚህ ጨዋታ ዋና አቀነባባሪ ፖለቲከኛው ካዛማ ነበር። ከዛም ካዛማ ለቹልቡልና ሽንቺ በቡድን ውስጥ እንዲቀላቀሉ ጥሪ ያቀረበላቸው። ቹልቡልና ሽንቺ ከጃክ ጋር አብሮ ይስሩ እንጂ ከካዛማ ጋር ለመጋፈጥ የሚሆን ምንም አይነት ድፍረትም ሆነ አቅም አልነበራቸውም። ስለዚህም ለካዛማ መስራት ጀምረው በጥቂት ጊዜም የካዛማ ቁልፍ ሰዎች ሆኑ። በሌላ በኩል የጃክን እህት በክፍል ውስጥ እናያታለን። በሂሳብ ትምህርት ወቅትም ኪም በትምህርቱ ክብደት የተነሳ ማዞር ይጀምራታል። ክፍሉ ሲያልቅም ኪም መምህሯን ሂሳብ መማር ግዴታ ነው እንዴ ትላታለች። መምህሯም በንግግሯ ትስቃለች። በዚህ ሰዓት ጃክ እህቱን ከትምህርት ቤት ለመውሰድ በቦታው ደርሶ ነበር። የመምህሯ አይንም በጃክ ላይ ያርፍና መምህሯም ጃክን ስታይ በከፍተኛ ሁኔታ ትደነግጣለች።
ምክንያቱም ጃክ ወደ እስር ቤት ከመሄዱ በፊት ጃክና መምህሯ ፍቅረኛሞች ነበሩ። ከዚህ በኋላ ሁለቱም የሚገናኙና ፓርክ ውስጥ ተቀምጠው የድሮ ጊዜያቸውን ያስታውሳሉ። ጃክ ፍቅረኛው መምህር በመሆኗ በጣም ደስ ብሎት ነበር። ከ10 ዓመታት በፊትም መምህሯ ጃክን ልጠይቀው ወደ እስር ቤት መጣ ነበር። ነገር ግን ጃክ መምህሯ በህይወቷ ሙሉ እሱን ስትጠብቅ እንድትኖር ስላልፈለገና እሱን ረስታ አዲስ ህይወት እንድትጀምር በማሰብ እሷን ለማግኘት እምቢ ብሎ እንደነበር ታሪካችን ያሳየናል። በነጋታው ጃክ እህቱን ከትምህርት ቤት ወደ ቤት ሲመልሳት ሁለቱም በአንድ የሞባይል ሱቅ አጠገብ ይቆማሉ። እዚያም የጃክ እህት አንድ ሞባይልን አይታ ትወደዋለች። ነገር ግን ዋጋው ውድ በመሆኑ ምክንያት ሞባይሉን መግዛት አልተቻለም። በዚያ ቅጽበት የኪም ፍቅረኛ በአቅራቢያው ሲያልፍ ሁለቱንም አንድ ላይ ያቸዋል። ልጁ ሁለቱን አብሮ በማየቱ በጣም ተናዷል። ይባስ ብሎ ሁለቱም ከአቅራቢያው ከሚገኝ ሱቅ ጥቂት ነገር ገዝተው ሲመገቡ ልጁ መጥቶ ጃክን በእርግጫ ብሎ መሬት ላይ ይዘርረዋል። ይህ ወጣት ኪምን ቢወዳትም ኪም ግን ለዚህ ወጣት ምንም ፍላጎት የላትም። ልጁ የተናደደበት ምክንያትም ላለፉት ጥቂት ቀናት ጃክንና እህቱን አብረው ሲያቸው በመቆየቱ ነበር። ሁለቱም በፍቅር ግንኙነት ያሉ ስለመሰለው ይህን ድርጊት ለማድረግ ተገዷል። ስለዚህ ልጁ በመጀመሪያ ራሱ ጃክን ይደበድበዋል። ሲደክመው ደግሞ በሰዎቹ ጃክን ያስደበድበዋል። በሞት አምሮታል መሰለኝ። ነገር ግን ጃክ ላለመጣላት ለራሱ ቃል ስለገባ ምቶቹን በጸጋ ይቀበላል። ሆኖም በሚመታበት ወቅት የጃክ ሸሚዝ ይቀደዳል። ከዚያም የጃክ አካል ላይ ያሉት ንቅሳቶች መታየት ይጀምራሉ። ይህንን ሲያዩ ሁሉም ሰዎች መርበትበት ይጀምራሉ። ፍቅረኛውም ከአጉል ሰው ጋር መሳፈጡ ገብቶት ቀጥ ብሎ ይወጣል። ጃክ ግን ለሰዎቹ ምንም ሳይናገር እህቱን እንደያዘ ወደ ቤት ያመራል። ቤት ደርሰው እህቱ በቁስሎቹ ላይ የሚደረግ ቅባትና ፋሻ ትሰጠዋለች። ኪም በተፈጠረው ነገር ለወንድሟ በጣም አዝናለች። ቀደም ሲል ከጃክ ጋር የማትስማማ የነበረች ቢሆንም አሁን ግን ጃክን እንደ ወንድሟ በፍቅር ታየው ጀምራለች። በሌላ በኩል ፖለቲከኛውን ካዛማን እናያለን። ካዛማ ቹልቡልና ሽንቺን ጠርቷቸው ነበር። ፖለቲከኛውም የጃክ እናት ምግብ ቤቱን ባለመሸጧ ለቹልቡልና ለሽንቺ ከናንተ አንዳኛችሁ ያንን የምግብ ቤት ቦታ ካስለቀቃችሁልኝ ያንን ሰው የዚህ ቡድን ቀጣይ መሪ አደርገዋለሁ ይላቸዋል። ቹልቡሉም ለዚህ ስራ እኔ ዝግጁ ነኝ ይላል። በነጋታውም ቹልቡል ከጥቂት ሰዎች ጋር ወደ ጃክ እናት ምግብ ቤት ገብቶ ጥፋት ማድረስ ይጀምራል። በሰዓቱ ጃክ በጠረጴዛ ላይ ተቀምጦ ምግብ እየተመገበ ነበር። ነገር ግን የቹልቡል አይን በጃክ ላይ ሲያርፍ ድምፁ እየተንቀጠቀጠ ሰዎቹ እንዲያቆሙ ይናገራል። ምክንያቱም ይህ ምግብ ቤት የጃክ እናት እንደሆነ አያውቅም ነበር። ጃክ ግን ቹልቡልን እንደ ልብስ አንጠልጥሎ ይዞት ይህ ምግብ ቤት የእናቴ ነው፣ ስለዚህም ዳግመኛ እዚህ እንዳላያችሁ ይለዋል። ቹልቡልም በፍርሃት ከሰዎቹ ጋር ከጃክ እናት ምግብ ቤት ውስጥ ፈርጥጦ ይወጣል። በነጋታው ፖለቲከኛው በጃክ እናት ምግብ ቤት ፊት ለፊት በመኪና ሲያልፍ ምግብ ቤቱ እስካሁን እንዳልተለቀቀ አይቶ በጣም ይበሳጫል። በዚህ ጊዜም የፖለቲከኛው ሹፌር ሊ ለፖለቲከኛው ካዛማ ጃክ ከእስር ቤት እንደወጣ ይነግረዋል። ይህን ሲሰማም ካዛማ ይደነግጣል። ምክንያቱም ቀንደኛ ጠላቱ ጃክ ከእስር ቤት እንደተለቀቀ እስካሁን አያውቅም ነበር። በሌላ በኩል ጃክ በመኪና ጋራጅ ውስጥ የመጀመሪያ ደሞዙን ያገኛል። በመጀመሪያ ደሞዙም ለእናቱ ስጦታ ገዝቶ ያመጣላታል። ስጦታውም ሲከፈት ውድ ጫማ እንደሆነ እናያለን። የጃክ እናትም ለመጀመሪያ ጊዜ ከልጇ የተሰጣትን ስጦታ በመሆኑ ስሜታዊ ትሆናለች። የጃክ እህትም በምልክት ለጃክ እናትህን እቀፋት ትለዋለች። ጃክም ደፍሮ የእንጀራ እናቱን ያቅፋታል። እናትየውም በደስታ ታቅፈዋለች። ነገር ግን የጃክ እህት ኪም ጃክ ለሷም ስጦታ ስላላመጣላት ተከፍታ ነበር። ስለዚህም ኪም ተናዳ ወደ ጣራው ትወጣለች። በዛ ሰዓትም ጃክ ከኋላው ይመጣል። ጃክ ለእህቱም ስጦታ አምጥቶ እንደነበር እንመለከታለን። ስጦታው ደግሞ ከጥቂት ቀናት በፊት እህቱ የወደደችው ሞባይል ነበር። ይህንን ስታይ ኪም ደስ ይላታል። ነገር ግን እንዲህ አይነቱን ውድ ስጦታ ለመቀበል ስላልፈለገች እምቢ ትላለች። ይልቁንም በጃክ ላይ እየተኩራራች ስጦታ በመስጠት እናቴ መግዛት ትችላለህ፣ እኔን ግን አትችልም ትለዋለች። መኩራራቷን ያየው ጃክም ስጦታውን መውሰድ ካልፈለግሽ እኔ ዘንድ አስቀረዋለሁ ብሎ ተቀብሎት ወደ ታች ይወርዳል። ነገር ግን ወዲያውኑ እህቱ ለሱ ሻይ ይዛ ትመጣለች። ጃክም እህቱ እንደ ሕፃን ቁልጭ ስትልበት ሞባይሉን ይሰጣታል። እህቱም በወንድሟ ስጦታ ጮሌ ተረግጣለች። በነጋታው የጃክን ፎቶ ስታነሳ አይኗ በጃክ ኪስ ውስጥ ባለው ማስታወሻ ደብተሩ ላይ ያርፋል። ወዲያውም ደብተሩን ከጃክ ኪስ አውጥታ በደብተሩ ላይ ያሉትን የጃክን ህጎች ስታነብ ጃክ ከቤተሰብ ጋር ሽርሽር መሄድ እንደሚፈልግ ትረዳለች። ይህንን ስታይ ኪም ጃክን ይህንን የሽርሽር ስራ እኔ አመቻቻለሁ ትሏለች። በነጋታውም ጃክ ከእናቱና ከእህቱ ጋር ሽርሽር ይሄዳል። እዚያም ሶስቱም እየተዝናኑ አይረሴ ቀን ያሳልፋሉ።
ማታ ላይ የፖለቲከኛው ሹፌር የሆነው ሊ ጃክን ለማግኘት ይመጣል። ሊ የጃክ የድሮና ጥሩ ጓደኛ ነበር። አሁን ሊ የፖለቲከኛው ካዛማ ሹፌር ቢሆንም የጃክ የድሮ ጓደኛ በመሆኑ ለጃክ አስቦለት ከፖለቲከኛው ካዛማ ጋር መሳፈጣቸው ጥሩ እንዳልሆነ በማስረዳት ካዛማ የእናቱን ምግብ ቤት ለማግኘት ሲል ብቻ ቤተሰቡንም ሊጎዳ እንደሚችል ነግሮት ተጠንቀቅ ብሎ ተሰናብተዋል። በሌላ በኩል ሹልቡልና ሽንቺ አብሮ ተቀምጧል። ፖለቲከኛው ቤቱ ባለመለቀቁ በጣም ስለተናደደ ሁለቱም ተባብረው የጃክን እናት ምግብ ቤት ለማስለቀቅ ወስነዋል። ምክንያቱም በቅርቡ ያንን ምግብ ቤት ካላስለቀቁ ፖለቲከኛው በእነሱ ቦታ ሌላ ሰው ተክቶ ስራቸውን ሊያሳጣቸው ይችላል። በነጋታው ጃክ ወደ ስራ ቦታ ሲሄድ አጋጣሚውን በመጠቀም ሹልቡል ከቡድኑ ጋር በመሆን እንደገና በጃክ እናት ምግብ ቤት ላይ ጥቃት ማድረስ ይጀምራል። በውጭ በኩል ፖሊስ ቢቆምም እንደለመዱት አይቶ ከመታዘብ ውጪ ምንም ማድረግ አይችሉም ነበር። ሹልቡልም የጃክ እናትን ገፍትሮ ጥሏት ይህንን ምግብ ቤት ካላስለቀቅሽልኝ እንገልሻለን ብሎ ይዝትባታል። በዚህ ወቅት የጃክ እህትም እዚያ ትደርሳለች። በመጀመሪያ እሷ ራሷ ወሮበሎቹን ጥፋት እንዳይደርሱ ለማስቆም ትሞክራለች። ነገር ግን ከነሱ ጋር ለመፋለም የሚያስችል አቅም አልነበራትምና ቀጥታ ጋራጅ ውስጥ ወደሚገኘው ጃክ ትሄዳለች። እዚያም ለጃክ እየተፈጠረ የነበረውን ነገር እያለቀሰች ታስረዳዋለች። ይህንን ሲሰማም ጃክ ፈጥኖ ወደ እናቱ ምግብ ቤት ይደርሳል። ነገር ግን እሱ ከመድረሱ በፊት ወሮበሎቹ ቤቱን እንደመጥማጡን አውጥተውት ነበር። ይህንን ሁሉ አይቶ ጃክ ቀጥታ ወደ ፖለቲከኛው ካዛማ ይሄዳል። ከዛም ለካዛማ እኔ መጣላትን ትቻለሁ፣ አሁን እንደ ጭምት ሰው ህይወቴን እያሳለፍኩ ነው፣ ስለዚህ እንደገና እንድጣላ አታስገድዱኝ፣ በሰላም እንድኖር ተውን ብሎት ጥሎት ይወጣል። ፖለቲከኛው ከ10 ዓመታት በፊት ጃክ አደገኛ ጋንግስተር ስለነበር እርሱን ለመግደል 6 ሰዎች ልኮ ነበር። ነገር ግን ጃክ እነዚያ 6 ሰዎችን ክፉኛ ደበደባቸውና አንዱን ወጣት ደግሞ ገደለው። በዚህ ምክንያት የ10 ዓመት እስራት ተፈርዶበት ነበር። በመሆኑም ካዛማ አሁንም ጃክን ከመንገዱ እስካላስወገደው ድረስ ምግብ ቤቱን ማግኘት ስለማይችል ለጥቂት ሰዎቹ ደውሎ ጃክን እንደገና እስር ቤት ለማስገባት እቅድ ያወጣል። በነጋታው ጃክ በመኪና ጋራጅ ውስጥ እየሰራ ባለበት በካዛማ የተላኩት ወሮበሎች በመኪና ይመጣሉ። ሁሉም ከመኪና ከወረዱ በኋላም ለጃክ በመኪናችን ላይ እንደ አውሮፕላን ክንፍ እንድትገጥምልን እንፈልጋለን ይሉታል። ይህንን ሲሰማም ጃክ በቀልዳቸው ፈገግ ይላል። ነገር ግን እነዚህ ወንበዴዎች በእቅዱ መሰረት ከጃክ ጋር ተጣልተው በሁከት ወንጀል ወደ እስር ቤት ሊያስወረውሩት ነበር ያሴሩት። ለዚህም ሲሉ የፖሊስ መኪና በጥቂት ርቀት ላይ አቁመው ነበር። ወንበዴዎቹም በጃክ ላይ ጥቃት በማድረስ በከባድ ሁኔታ ይደበድቡታል። ሰዎቹም ጃክ በእነሱ ላይ እጁን እስኪያነሳና ፖሊስ መጥቶ በድብደባ ወንጀል ድጋሚ ወደ እስር ቤት እንዲወስደው ተደጋጋሚ ትንኮሳ ያደርጋሉ። ነገር ግን ጃክ ምላሽ ሳይሰጥ መታቸው በጸጋ ይቀበላል። በሌላ በኩል በፖሊስ መኪና አጠገቡ የቆሙት ሁለቱ ወንበዴዎች ለፖሊሱ ሂዱና ጃክን ይዛችሁት እስር ቤት ክተቱት እንጂ ይሉታል። ነገር ግን ፖሊሱ ስለተመታ ብቻ ጃክን ወደ እስር ቤት ማስገባት አንችልም፣ ጃክ ከእናንተ ባንዱ ላይ እጁን ካነሳ ብቻ እንይዘዋለን ይሏቸዋል። ጃክም ምንም ባለማድረጉ ጃክን ወደ እስር ቤት ለማስገባት ያወጡት እቅድ በዚህ መልኩ ይከሽፋል። ማታ ላይ ጃክ ከእናቱ ጋር በምግብ ቤት ውስጥ እናቱን እያገዛት እያለ ያ ኪምን ይወዳት የነበረው ያ ወጣት ወደ ምግብ ቤቱ ሰተት ብሎ ይገባል። ልጁም ጃክ ማን እንደሆነ አውቀው ስለነበር ወደ ጃክ እናት ተጠግቶ እንዴት የገዛ ልጅሽን የገደለውን ሰው ዛሬ ልጅሽ አደረግሽው ብሎ መለፍለፍ ይጀምራል። ይህን ሲሰማ ጃክ ያንን ወጣት ከአንገቱ ይዟል። ነገር ግን አሁን ረፍዶ ነበር። ምክንያቱም የእንጀራ እህቱ ኪም ነገሩን ሰምታ ነበር። ከ10 ዓመታት በፊት ጃክ የገደለው ወጣት የዚህ ምግብ ቤት ባለቤት ልጅ ማለትም የእንጀራ እናቱ ትክክለኛ ልጅ ነበር። በዚህም ነበር ጃክ 10 ዓመታት እስራት ተፈርዶበት የነበረው። ሆኖም የጃክ እናት ሁሉንም ነገር ብታውቅም ጃክን ከገዛ ልጇ በላይ ትወደው ነበር። ማታ ላይ ኪም እናቷን የወንድሜን ገዳይ ለምን ልጅሽ አደረግሽው ስትል ጠይቃታለች። እናቷም ነገሩን ስታስረዳት ጥፋቱ ሙሉ በሙሉ የጃክ አልነበረም። ምክንያቱም ወንድምሽ በፖለቲከኛው ካዛማ ትዕዛዝ ጃክን ለመግደል ሄዶ ነበር። ነገር ግን ከጃክ ጋር ሲጣላ ወንድምሽ በድንገት ህይወቱ አለፈ። ወንድምሽን ከገደለ በኋላም ጃክ በጣም አዝኖ ነበር። ምክንያቱም ወንድምሽን ለመግደል አልፈለገም ነበር። ይልቁንም ጃክ ራሱን ለመከላከል ሲል በወንድምሽ ላይ ምት ሰንዝሮ በድንገት ገሎታል። ከዛም ጃክን ለመጠየቅ ወደ እስር ቤት በሄድኩበት ወቅት ጃክ በፊቴ በጣም እያለቀሰ ልጅሽን መግደል አልፈለኩም ነበር፣ ነገር ግን ይህ ሁሉ በስህተት ነው የሆነው ሲል ይቅርታ ጠየቀኝ። የለቅሶ ድምጽም ለብዙ ወራት በጆሮዬ ውስጥ ያስተጋባ ነበር። እኔም ጃክን ይቅር አልኩት፣ ምክንያቱም ጃክ የዋህና ያደረገውም ነገር ድንገተኛ አደጋ ነበር። ብሎም በሟቹ ወንድምሽ ምትክ ጃክን እንደ ልጅ አድርጌ ተቀበልኩት አለቻት።
በሌላ በኩል ማታ ላይ ጃክ እንቅልፍ ሊወስደው ስላልቻለ በጣራው ላይ በሐዘን ቆሟል። ኪምም ወደሱ ትመጣለች። ጃክም ለእህቱ ይቅርታ እየጠየቀ እኔ እናትሽ ልጅ ገዳይ ስለሆንኩ እናንተን ትቼ ወደ ሩቅ ቦታ ሄዳለሁ፣ ስለዚህ እናትሽን በጥሩ ሁኔታ ጠብቂያት ይላታል። ይህንን ስትሰማ ግን ኪም ተናዳ እናቴ ከገዛ ልጇ በላይ ትወዳለች፣ አንተ ደግሞ ጥለህን ልትሄድ ነው፣ አንተ ከሄድክ እኛ ብቻችንን እንቀራለን። እናቴ ቀደም ሲል በልጇ ሞት ሐዘንን አስተናግዳለች፣ አንተ ከሄድክ በኋላ ደግሞ ሙሉ በሙሉ ትሰበራለች ትሏለች። በመቀጠልም እኔ ትንሽ እያለሁ ወንድሜ እናቴ ለገንዘብ ሲል በጣም ይመታት ነበር፣ አንተ ወንድሜን በገደልከው ቀን ደግሞ እኔ በጣም ደስ ብሎኝ ነበር፣ ምክንያቱም አሁን እናቴን የሚመታ ማንም እንደሌለ ተረድቼ ነበርና ስትል ትነግሯለች። እንደ እውነቱ ከሆነ ሟቹ ወንድሟ በጣም መጥፎ ሰው ነበር፣ ለገንዘብ ሲልም እናቱን ያሰቃየት ነበር። ኪም ቀጥላ ለጃክ በዚያን ቀን ራስን ለመከላከል ስትል ወንድሜን ገደልከው፣ አንተ ወንድሜን ባገለው ኖሮ እሱ ይገል ነበር፣ ስለዚህ በዚህ ውስጥ ያንተ ጥፋት ምንም የለበትም ትሏለች። ጃክም የእህቱን እንዲያሉ ጣፋጭ ንግግሮች ሲሰማ ቤቱን ትቶ ለመሄድ ውሳኔውን ይሰርዛል። በነጋታው የጃክ እናት ጥቂት ማስረጃዎችን ይዛ ወደ ፖለቲከኛው ትሄዳለች። ከ10 ዓመታት በፊት የገዛ ልጄን ጃክን እንዲገል የላከው አንተ ነበርክ፣ ነገር ግን በዚያ ውስጥ ልጄ ተገደለ ትሏለች። ከ10 ዓመታት በፊት ፖለቲከኛው ካዛማ የጃክን ወንበር መቀማት ይፈልግ ስለነበር ጃክንና የእንጀራ እናቱን ልጅ ፊት ለፊት ለማጋጨት እቅድ አውጥቶ ነበር። ምክንያቱም ከሁለቱ ወጣቶች አንዱ ቢገደል እንኳን ለካዛማ ትልቅ ጥቅም ነበር። ምክንያቱም በውጊያው የምግብ ቤቷ ባለቤት ልጅ ከተገደለ ፖሊስ ጃክን በግድያ ወንጀል ይዞ እስር ቤት ይከተዋል። ጃክ ከተገደለ ደግሞ የፖለቲከኛው መንገድ በራሱ ይጸዳል። ስለዚህም በሁለቱም መንገዶች ጥቅሙ ለሱ ነበር። የጃክ እናትም ለፖለቲከኛው የሞተውን ልጇን ማስታወሻ ደብተር እያሳየች በዚህ ማስታወሻ ደብተር ውስጥ በልጅ ያስደረካቸው ወንጀሎች በሙሉ በማስረጃዎች ተደግፈዋል። ስለዚህ ከቤተሰቤ ካራክ እነዚህ ማስረጃዎች በሙሉ ለፖሊስ ሰጥቼ አንተም ስልጣንን አተ እስር ቤት ትወረወራታለህ። ስለዚህ ስርዓት ያዝ ብላ ዝታበት ትወጣለች። አሁን ፖለቲከኛውም እነዚህ ሰዎች በቀላሉ እንደማይታዘዙስ እንደሆነ ሲረዳ በጣም ይናደዳል። ስለዚህም በነጋታው የጃክ እህት ሀገር ሰላም ብላ ወደ ቤት እየተመለሰች ባለበት አሁን በፖለቲከኛው ቡድን ውስጥ የተቀላቀለው ያ የሚወዳት የነበረው ልጅ በሞተር እየነጎደ መጥቶ ኪምን በጡብ ይመታታል። በዚህ ምክንያት የጃክ እህት ኪም ራሷን ስታ መሬት ላይ ትዘረራለች። ከዚህ በኋላ ኪም ወደ ሆስፒታል ብትገባም አይኗ ግን በጣም በልዞ ነበር። አሁን የምግብ ቤቷ ባለቤት ፖለቲከኛው ካዛማ በማንኛውም ሁኔታ ይህንን ምግብ ቤት ከነሱ መቀማት እንደሚፈልግ፣ ምግብ ቤቱን ለመሸጥ እምቢ ካሉ ደግሞ የበለጠ ጉዳት እንደሚያደርስባቸው ትረዳለች። ስለዚህም ከጃክ ጋር በመመካከር ምግብ ቤቱን ለፖለቲከኛው ለመሸጥ ይወስናሉ። በነጋታውም ጃክ ቀጥታ ወደ ፖለቲከኛው ሄዶ ምግብ ቤቱን ለመሸጥ ዝግጁ ነን ይለዋል። ካዛማም መልካም፣ ካሁን በኋላ ቤተሰብህን አረብሽም ይለዋል። ነገር ግን ይህ አውሬ ካዛማ አሁን ምግብ ቤቱን በነፃ ለማግኘት ሌላ ሴራ ደግሞ አሲሮ ነበር። ጃክም ከካዛማ ቢሮ ወጥቶ እህቱን በሆስፒታል ለመጠየቅ ሲሄድ አጋጣሚውን በመጠቀም የካዛማ ሰዎች ወደ ጃክ እናት ምግብ ቤት ይደርሳሉ። እዚያም የጃክ እናት ምግብ ቤቱን ለመልቀቅ እቃዎቿን እየሸገች እያለች ከኋላ ሽንቺ መጥቶ በጃክ እናት አፍ ላይ እጁን ይጭንባታል። ካነቃት በኋላም በጭካኔ የጃክን እናት ይገላታል። ከገደላት በኋላም ሰዎቹ በምግብ ቤቱ ሰነዶች ላይ የጃክን እናት የጣት አሻራ ያስቀምጣሉ። ከዚያም ሰዎች የጃክ እናት ራሷን እንደጠፋች እንዲያስቡ ለማስመሰል የጃክን እናት ከጣሪያው ላይ ይሰቅሏታል። ጃክ ከሆስፒታል ወደ ቤቱ ሲመለስ እናቱን ተሰቅላያትና እንደ በድን ደርቆ ይቀራል። እናቱንም አቅፎ በከባድ ሁኔታ ማልቀስ ይጀምራል። እናቱ ከሞተች በኋላ ጃክ የመኖር ተስፋ ይጨልምበታል። ይባስ ብሎ ያንን በስጦታ የገዛላትን ጫማ አይቶ ስሜታ ይሆናል። ምክንያቱም እናቱ እነዚህን አዲስ ጫማዎች በአንድ ልዩ ቀን እለብሳቸዋለሁ ብላ እንደ ክት ጫማ አስቀምጣቸው ነበር። ጃክ እናቱ ራሷን እንዳጠፋች ነበር የሚያውቀው። ነገር ግን በእናቱ ጫማዎች አጠገብ የሽንቺን የጆሮ ጌጥ ያያል። በዚህም እናቱ በካዛማ ትዕዛዝ በሽንቺ እንደተገደለች ይረዳና በንዴት ገንፍሎ ሴጣኑ ይመጣበታል። አሁን ጃክ ለራሱ የገባቸውን ህጎች በሙሉ በመስበር በመጀመሪያ ብዙ አልኮል ይጠጣል። ከዛም ቀጥታ ሁሉም የሰፈሩ ማፊያዎች አብሮ ወደሚዝናኑበት የካዛማ ክበብ ይሄዳል። ጃክ እዛ ሲገባም ሁሉም ሰዎች ቀጥ ብለው ይቆማሉ። ጃክም ላለፉት 10 ዓመታት ራሴን ከመጥፎ ስራዎች ስከለክል ነበር። ማንኛውም ሰው በእኔ ላይ ምንም ያህል መጥፎ ስራ ቢሰራም እኔ ግን እጄን እንደማላነሳ ቃል ገብቼ ነበር። ይህንን የማድርገው ደግሞ ለእናቴ ብዬ ነበር። ነገር ግን እናንተ እናቴን በመግደል አዲሱ ማንነቴን እንድሰብር አስገደዳችሁኝ ይላችኋል። ያኔ ግን ሽንቺ ስለ እናት ሞት በመስማቴ በጣም አዝናለሁ ብሎ ማስመሰል ይጀምራል። ጃክም ያንን የሽንቺን ጆሮ ጌጥ ወደሱ ወርውሮ
ሐዘን እንዳይቀንስ ጥንቃቄ ያደርጋለሁ ይሏል። ቀጥሎም ጃክ ለፖለቲከኛው ሹፌር ሊ መሞት ካልፈለግ ወደ ውጭ መውጣት ትችላለህ ይሏል። ይህን ሲሰማም ሊ ፈጥኖ ወደ ውጭ መውጣት ይጀምራል። ሲወጣም ለጃክ ህይወትን ስለተወለት አመስግኖት ይወጣል። ጃክ ሊ ወደ ውጭ እንዲወጣ የፈቀደለት ሊ በተደጋጋሚ ጃክን ስለረዳው ነበር። ሊ ወደ ውጭ ከወጣ በኋላ ጃክ በፊቱ ለቆሙት ሰዎች በሙሉ ከእናንተ መካከል በእህቴ ላይ ጥቃት ያደረሰው ማን ነው ሲል ይጠይቃቸዋል። የአጢባራ ሚኪም ፍቅረኛ የነበረው ልጅም እኔ ነኝ ያደረኩት፣ ታዲያ ምን አባት አመጣለህ ብሎ በመወጣጠር በጀግንነት ወደፊት በመምጣት ጃክን ማጥቃት ይጀምራል። ነገር ግን ጃክ በጭካኔ በአንድ ቅጽበት የወጣቱን አጥንቶች ሰብሮ ይገለዋል። ከዚህ በኋላ ጃክ በበር አቅራቢያ በተበተነው ነዳጅ ላይ ላይተር ጥሎ እሳት ያስነሳል። በዚህ ምክንያት ወደ ውጭ መውጫው ብቸኛው መንገድ ተዘግቶ አሁን ከዚህ ማንም መውጣት አይችልም። ከዚህ በኋላ ጃክ ከካዛማ ሰዎች ጋር መፋለም በመጀመር አንዳንዶቹን እንደ ብርድ ልብስ እያነጠፈ ሌሎቹን ደግሞ በተካነበት የማርሻል አርት ብቃቱ እያዳፋ ወደ መንግስተ ሰማያት ይልካቸዋል። ጃክ በጣም በፍጥነት ስለሚዋጋ ማናቸውም እሱን ሊቆጣጠሩት አልቻሉም ነበር። ጃክም እንደ እብድ አድርጎት የካዛማን ሰዎች እንደ ቅጠል ማርገፉን በመቀጠል ብዙዎቹን ከዚህ ዓለም ይሸኛቸዋል። በመጨረሻም ከቹልቡሉ ጋር ይገናኛል። ከዛም ቹልቡልን ህይወቱ እስኪያልፍ ድረስ አንገቱን አንቆ ይዟል። ቹልቡልን ከገደለ በኋላ ጃክ ሽንቺን ይዟል። ሽንቺ የጃክን እናት በገደለበት መንገድ ጃክም የሽንቺን አንገት በእጆቹ አንቆ ይዞት ይገለዋል። አሁን የቀረው የዚህ ሁሉ ነገር አቀነባባሪ የነበረው ፖለቲከኛው ካዛማ ነበር። ካዛማ የጃክን ሰይጣናዊ ገጽታ አይቶ መሸሽ ጀምሮ ነበር። ነገር ግን መውጫ የሚባል አልነበረም። ጃክም ካዛማ ያለበት ክፍል ገብቶ በብረት በራሱ ላይ በተደጋጋሚ ምቶችን በመሰንዘር ይገለዋል። ካዛማን ከገደለ በኋላ ጃክ በዚያው ክበብ ውስጥ ተቀምጦ እናቱን እያሰበ ማልቀስ ይጀምራል። ምክንያቱም እነዚህ ሰዎች ለእናቱ ቃል የገባውን ሰው እንዳይሆን አድርገውታልና። በዚህም ታሪኩ ያበቃል። የእናንተ አንድ ላይክ እና ሰብስክራይብ ተመሳሳይ ፊልሞችን እንድናቀርብላችሁ ያበረታታናል።